በታሪክ ታይቶ የማይታወቀው የ1518ቱ የዳንስ ወረርሽኝ ሚስጥር። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። አንድ ሰው ሳይፈልግና በግድ እየደከመውና እየተሰቃየ እስከ ሞት ድረስ ሊጨፍር ይችላል ብለው ያስባሉ? ይህ በፊልም ላይ ያለ ልብ ወለድ ታሪክ አይደለም። በ16ኛው ክፍለ ዘመን በአውሮፓ ውስጥ የተከሰተ እውነተኛ ታሪክ እንጂ። ዛሬ ሳይንስ እስካሁን ድረስ ሙሉ ምላሽ ሊያገኝለት ስላልቻለው ስለ 1518 ዓመተ ምህረት የዳንስ ወረርሽኝ አስገራሚ ታሪክ እናያለን። ቪዲዮን ላይክ በማድረግ አብራችሁን ቆዩ። ነገሩ የተከሰተው በሐምሌ ወር 1518 ዓመተ ምህረት በአሁኗ የፈረንሳይ ግዛት ስትራስቡርግ ውስጥ ነው። በአንድ ቀዝቃዛ ቀን ፍራው ትሮፌያ የተባለች አንዲት ሴት በድንገት ወደ አደባባይ ወጣች። ያለምንም ሙዚቃ ብቻዋን ማበድ በሚመስል ሁኔታ መደነስ ጀመረች። ይህ ዳንስ ለአንድ ወይንም ለሁለት ሰዓታት ሳይሆን ለቀናት ቀጠለ። የሚገርመው ነገር ግን በስድስተኛው ቀን ላይ ሌሎች 34 ሰዎች እሷን ተከትለው መደነስ ጀመሩ። ወረርሽኙ ልክ እንደ ኮቪድ እና እንደ ጉንፋን በከተማዋ ውስጥ በፍጥነት ተሰራጨ። በአንድ ወር ጊዜ ውስጥ የዳንሰኞቹ ቁጥር ወደ 400 ደረሰ። እነዚህ ሰዎች በራሳቸው ፍቃድ ሳይሆን በሆነ ራስን በሚያስት ኃይል እየተገደዱ ይጨፍሩ ነበር። እግራቸው እየቆሰለና እየደማ በከፍተኛ ሙቀትና ድካም እየተሰቃዩ ጭፈራቸውን ማቆም ግን አልቻሉም ነበር። ብዙዎቹም በልብ ድካምና በስትሮክ ሕይወታቸው በአደባባይ ላይ ያልፍ ነበር። በዚህ ጉዳይ የባለሥልጣኑና የሐኪሞቹ አስገራሚ ውሳኔ እጅግ ይደንቅ ነበር። የከተማዋ መሪዎችና የሃይማኖት አባቶች ነገሩ ሲበላሽባቸው ዶክተሮችን ሰበሰቡ። ዶክተሮቹ በሽታው የደም ፍላት ነው የሚል ድምዳሜ ላይ ደረሱ። እናንተ መፍትሄው ምን ይመስላችኋል? የዶክተሮቹ ምላሽ እነሆ። ሰዎቹን ዝም ብላችሁ ተዋቸው፣ ሌሊትና ቀን ሲጨፍሩ ደማቸው ይቀዘቅዛል አሉ። ይባስ ብሎ መንግሥት ትልቅ የመደነሻ መድረክ አዘጋጀላቸው፣ ሙዚቀኞችንም ቀጠረላቸው። ይሄ ግን እሳት ላይ ጋዝ የማርከፍከፍ ያህል ሆነ። የሟቾቹ ቁጥር በከፍተኛ ሁኔታ ጨመረ። ይህ ወረርሽኝ ከ2 ወር ስቃይ በኋላ በራሱ ጊዜ ቆመ። ሳይንቲስቶች እስካሁን ድረስ ስለዚህ ክስተት 2 መላምቶችን ያስቀምጣሉ። አንደኛው ኤርጎት በተባለ ፈንገስ የተበከለ አጃ ወይንም ስንዴ በመመገባቸው የመጣ የአእምሮ መቃወስ ነው ይላሉ። ሁለተኛው ደግሞ በወቅቱ በነበረው ረሃብና በሽታ ምክንያት የመጣ የጋራ የስነ ልቦና ጭንቀት ነው ይላሉ። ምክንያቱ ምንም ይሁን ምን የ1518 የዳንስ ወረርሽኝ በዓለማችን ታሪክ ውስጥ እጅግ አስገራሚ ክስተት ሆኖ ይኖራል። እናንተስ ስለዚህ ታሪክ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም።